ዛሬ የማሳያችሁ የተመዘገቡ ኮንትራክተሮችን እንዴት ማወቅ እንችላለን የሚለውን ነው። ወይንም ስለተመዘገቡ ኮንትራክተሮች መረጃ ስለማደሳቸው፣ ማነው ባለቤቱ፣ ስልክ ቁጥሩ እንዲሁም ሌሎች መሰረታዊ የሆኑ መረጃዎችን የምናገኝበትን መንገድ ለእናንተ የማቀርብ ይሆናል። የዚህ ፕሮግራም መነሻው በኮመንት ከተጠየቅኩት ጥያቄ በመነሳት ነው። በእርግጥ ኮመንቱን በመመለስበት ጊዜ ይህንን የሚያሳይ ሲስተም ወይንም የመረጃ ቋት አልነበረምና ያው በአካል ሄዳችሁ ማረጋገጥ ነው የምትችሉት የሚል መልስ ነበር የሰጠሁትና ሆኖም ግን በኢትዮጵያን ኮንስትራክሽን ባለስልጣን ወይንም ኢትዮጵያን ኮንስትራክሽን አውቶሪቲ በኩል የተሰራ ዌብሳይት አለ። ይህም ዌብሳይት www.eca.gov.et የሚል ዌብሳይት ሲሆን በዌብሳይቱም የተለያዩ አገልግሎቶችን ሊሰጥ ተደርጎ ታስቦ የተሰራ ሲሆን ኮንትራክተሮች መመዝገባቸውን አለመመዝገባቸውንም የሚመለከት ደግሞ የራሱ የሆነ መግቢያ አለው ማለት ነው። ስለዚህ እነሱን ማግኘት ከፈለጋችሁ ልክ እንደዚህ አባውት አስ ላይ ምን እንደሚሰሩ፣ ምንድነው አላማቸው የሚለውን፣ ማነው ኃላፊው የሚሉትን ሌሎች መረጃዎችንም ጭምር የምታገኙበት መረጃ የሚሰጥበት ፕላትፎርም ነው። እንዲሁም ሰርቪስ ደግሞ ላይም ስንሄድ ደግሞ እንደምታዩት ኮንፍሊክት ሪዞሉሽን፣ ኮንስትራክሽን ኦዲት ኤንድ ኢንስፔክሽን፣ ፕሮጀክት ዲዛይን ኮንትሮል፣ ኮንስትራክሽን ሬጉላቶሪ ኢንፎርሜሽን አናሊሲስ ኤንድ ሲስተም ዴቨሎፕመንት እንደዚህ አይነት መረጃዎችን ይሰጧችኋልና እነሱንም ገብታችሁ በማንበብ ተጨማሪ እውቀትን ማግኘት ትችላላችሁ። እንዲሁም ዶክመንቶችንም ማግኘት ስትፈልጉ እንደ ሀገር ይጠቅማሉ ተብሎ አፕሎድ የተደረጉ መረጃዎች ስለሚኖሩ እነሱንም ገብታችሁ እግረ መንገድ እንድታዩ በሚል ነው። ያው ከኮንትራክተሮች ምዝገባ መረጃ ጋር በተገናኘ ቢሆንም ማለት ነው ፕሮግራሙ። እንደዚሁ ዜናዎችም ዶክመንቶችም በሚመለከት ማየት ይጠበቅባቸዋል ማለት ነው። ለምሳሌ እዚህ ጋር አንድ የተለቀቀ ዜና ብናይ የኢትዮጵያ ኮንስትራክሽን ባለስልጣን በኢንፎርሜሽን መረብ ደህንነት አስተዳደር ያስለማውን የግንባታ ቁጥጥር መረጃ ሶፍትዌር ክሪስ እና የሳይበር ደህንነት አስተዳደር ስርዓት ትግበራ ማስተግበሪያ በተመለከተ የተሰራ ዜና አለ። ይህም ለምሳሌ እኔ ባለኝ መረጃ ከኢሰርቪስ ጋር ኢንተግሬት በማድረግ ክሪስ የሚል ባለስልጣን መስሪያ ቤቱ አክሰስ የሚደረግ ወይንም እኛ ላይሰንስ ስናወጣ ስናድስና ስንሰርዝ የምንጠቀምበትን አንዱን አገልግሎት ራሱ ላውንች ሲያደርጉ እንደ ዜና ዘግበውት ነበርና እኛ እንደ ባለሙያ እነዚህ አይነት መረጃዎችን መከታተል ይኖርብናል ማለት ነው። ስለዚህ እነሱንም ደግሞ ማግኘት ቢኖርባችሁ መረጃም ቢኖራችሁ ኮመንት ምንም ኮንታክታስ የሚለውን በመጠቀም እነዚህ ስልኮች ወይም በአካል በመሄድ ፈለጋችሁትን መረጃ መሰብሰብ ትችላላችሁ፣ መጠየቅ ትችላላችሁ። ሌላው ደግሞ በሶሻል ሚዲያቸው ፎሎ በማድረግ ፌስቡክ እና ቴሌግራማቸውን ከዌብሳይታቸው በተጨማሪ አክሰስ ማድረግ ትችላላችሁ ማለት ነው። ወደ ዋናው ፕሮግራማችን ስንገባ ሬጂስተርድ ኮንትራክተርስ የተመዘገቡ ኮንትራክተሮችን ነው የምናየው በዛሬው ፕሮግራማችን። እንዴት አክሰስ እናደርጋለን የሚል ነው። ያው ከፈለጋችሁ እዚህ ጋር እንግሊዘኛውን ወደ አማርኛ በመቀየር ዌብሳይቱን አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ ምን ይላል? የተመዘገቡ ኮንትራክተሮች የሚል ታብ ይመጣል ማለት ነው። ስለዚህ እንደዚህ ቋንቋውን እየቀያየራችሁ አገልግሎቱን ማግኘት ትችላላችሁ ማለት ነው። ስለዚህ ሬጂስተርድ ኮንትራክተርስ ወይም የተመዘገቡ ኮንትራክተሮች የሚለውን ስንነካ በተለያየ ቀን አፕሎድ የተደረጉ የኮንትራክተሮች መረጃ አለ ተሰብስቦ ማለት ነው። አንዳንዱ እንዳያችሁት ከዲሴምበር 7 2025 እስከ አፕሪል 2026 እያለ አንዳንዱን ደግሞ በካታጎሪ መረጃ 18 19 17 16 እያለ እንደዚህ ያለ ያው ከታችም ኔክስት እያለን ደግሞ የድሮ ከሆነ ደግሞ ወደኋላ ያሉትንም ያሳየናል ማለት ነው። ስለዚህ ለምሳሌ አንዱን ከፍተን ከነዚህ ውስጥ አክሰስ ብናደርግ ለምሳሌነት የሚመጣውን ማየት እንችላለን ማለት ነው። የመጀመሪያ ስትከፍቱት የምታዩት ይሄ ነው። ይሄን ታያላችሁ ማለት ነው። ስለዚህ ብዙም ስለማይታይ እዚች ጋር ዙም ይኖረናል። አክቹዋል ሳይዙን እንደዚህ አድርገን ማየት እንችላለን። ከፈለግን ቼክ እያደረግን ካስፈለግን ደግሞ በፐርሰንት 200% ወይ ፕላስ ኦር ማይነስ 1 እየቀናነሰን እንዲታየን በሚታየን መንገድ ማየት እንችላለን ማለት ነው። ስለዚህ ይሄን ለሁላችንም እንዲታይ እንደዚህ እያየን እችኛዋን ወደታች ወደ ላይ ወርታች እያደረግን አክሰስ ማድረግ እንችላለን ማለት ነው። ስለዚህ ለምሳሌነት ብናይ ትራኪንግ ነምበሩን ያሳየናል። ያኔ ይሄ ኮንትራክተር ላይሰንሱን አፕላይ በሚያደርግበትና ኮምፕሊት በሚያደርግበት ሰዓት የተጠቀመው ትራኪንግ ነምበር አለ፣ ዴት ኦፍ ኢሹ የተደረገበት ላይሰንሱን የወሰደበት ሰዓቱም አለ፣ ቀኑም አለ፣ የድርጅቱ ስም አለ።
እንደምታዩት የድርጅቱ ባለቤት አለ፣ ካስፈለገ የባለቤቱ ስም አለ፣ እንደዚህ ጾታው፣ ናሽናሊቲው፣ ዜግነቱ፣ ከተማው የት እንደሆነ ማለት ነው፣ ስልክ ቁጥሩ፣ ካታጎሪው ጀነራል ኮንትራክተር ነው ወይ ቢልዲንግ ኮንትራክተር ነው ወይ ሮድ ኮንትራክተር ነው የምትለዋንም ሁሉ በዚች ያሳያል ማለት ነው። እና ደረጃ ስንት ነው የሚለውን እነኚህ መሰረታዊ የሆኑ አንዱ ኮንትራክተር የተመዘገበበትን መረጃ የሚሰጠን ይሆናል ማለት ነው። ስለዚህ ይህንን ደግሞ በመንካት ወረታች ፔጅ 1 2 ያልን ደግሞ ይህን ወደ ለወርታች እያደረግን መጠቀም እንችላለን። ስክሮል እያደረግን መጠቀም እንችላለን። የፈለግነውን ነገር መጠቀም እንችላለን እና ፔጅ ነምበሩ እንደዚህ አክሰስ እያደረግን መነካካት እንችላለን። እንደሚመቸን እኛ መጠቀም እንችላለን። በዚህ ጋም ደግሞ ኤዲት ማድረግ የምንፈልገው ነገር ካለ ወይ ለሰዎች መረጃ የምንልክ ከሆነ እንደዚህ እየተጠቀምን የምንፈልገውን ነገር እንደዚህ አክሰስ እያደረግን መጠቀም እንችላለን ማለት ነው። እዚህ ጋም እንደ ወርድ ነው አክሰስ የሚያደርገው ኤዲቲንግ ቱሉ ማለት ነው። እንደዚህ ስክሮል እያደረግን መጠቀም እንችላለን። እችኛዋን ደግሞ በመንካት የፈለጉት ነገሮች ከረንት ፔጅ ብናደርገው ቨርቲካል ማድረግ፣ መገልበጥ፣ ወረቀቱን እንደዚህ መገልበጥም ምንም ማድረግ እንችላለን። ወደ ላይ ሮቴት፣ ክሎክዋይዝ፣ አንቲ ክሎክዋይዝ እኛ አክሰስ ማድረግ በምንፈልግበት አይነት መንገድ ሰነዱን በዚህ ልክ መጠቀም እንችላለን ማለት ነው። እና አጠቃላይ የዚህ ፕሮግራም ዓላማ የትኛው ኮንትራክተር መቼ ተመዘገበ፣ ቀኑ መቼ ነው የሚለውን ቤዚክ የሆኑትን መረጃዎች ቼክ አድርገን ለምንፈልገው አገልግሎት መጠቀም ነው እና ይህም ለማሳየት ያክል ነው ማለት ነው። የዛሬው ፕሮግራማችን አንድ እዚህ ላይ መዘንጋት የሌለብን እንዴት ነው ይህን ሁሉ እየከፈተን እየዘጋን አይከብድም ወይ የሚለውን ነገር አለና እውነት ነው። ስክሮል እያደረግን በአይን እየፈለግን ስለምንቸገር የዛን ኮንትራክተር ስም በማስገባት እዚች ሰርች ታባን ክሊክ አድርገን ፋይንዲንግ ዶክመንት የሚለውን የባለቤት ስም ካወቅን በባለቤት ስም ቢቻል በድርጅት ስም፣ የድርጅት ስም ዩኒክ ስለሆነ ማለት ነው። የግለሰቡ ስም በጣም ሞክሾች ስለሚኖሩ ለማግኘት በጣም ይከብዳል። ስለዚህ በድርጅት ስም ዩኒክ ስለሆኑ የድርጅት ስሞች ስለማይደጋገሙ በምናውቃቸው ቼክ እያደረግን ማግኘት እንችላለን ማለት ነው። እንደዚህ ሰርች ያደርግልናል። ከዛ በኋላ እንደዚህ ያወጣልናል ማለት ነው። ስለዚህ ድርጅት መረጃ የምትፈልገውን ነገር አክሰስ ማድረግ እንችላለን ማለት ነው። ልክ እንደዚህ ያየን የምንፈልገውን ነገር ደረጃ ስንት ነው የሚለውንም እንደዚሁ የፈለግናትን ዶክመንት በዚህ አግባብ አክሰስ ማድረግ እንችላለን የሚለውን ለማሳየት ያክል ነውና ትጠቀሙበታላችሁ ብዬ ስላሰብኩ ነውና እንደ ክላይንት፣ እንደ ኮንሰልታንት እንዲሁም እንደ አንድ ግለሰብ ህጋዊነቱን ለማረጋገጥ እና ሌሎች ለጥሩ ነገር ለመጠቀም በምናስብበት ጊዜ ይህንን ዶክመንት መጠቀም እንችላለን፣ መጠቀም አለብን ብዬ ስላሰብኩኝ ነው። ጠያቂያችንንም እናመሰግናለን። ፕሮግራማችንን ስለወደዳችሁት እናመሰግናለን። ይህንን ደግሞ ዝግጅት ከወደዳችሁት ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ሰብስክራይብ ማድረግ ደግሞ እንዳይረሳ። ለነበረን ጊዜ አመሰግናለሁ። ቻው።